አንድ ሴት የወር አበባዋ ከቀረ በኋላ ትደሰታለች፣ ሌላኛዋ ደግሞ ትጨነቃለች። ሁለቱም ግን አንድ ጥያቄ ያላቸው፣ እርግዝና ተፈጠረ እንደ የሚል ይሆናል። ሰላም፣ ዶክተር ድኖት ነኝ። የማህፀንና ጽንስ ስፔሻሊስት ሐኪም እንዲሁም የሮጋይኖኮሎጂ ሰብ ስፔሻሊስት ነኝ። በዚህ ቪዲዮ የእርግዝና የመጀመሪያ ምልክቶችን፣ የቤት ውስጥ የእርግዝና ምርመራ እንዲሁም ደግሞ ማረጋገጫ መንገዶችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። እርግዝና የሚከሰተው የወንዱ ዘር ፍሬ እንዲሁም ደግሞ የሴቷ እንቁላል በሚገናኙበት ጊዜ ጽንሰት ይፈጠራል። ይህ ጽንሰት ደግሞ ከ3 እስከ 5 ቀናት እየተከፋፈለ በቱቦ አድርጎ ማህፀን ላይ ይደርሳል። ከ6 እስከ 7 ቀናት በኋላ ደግሞ ማህፀን ግድግዳ ላይ ይተከላል። ጽንሱ ከተተከለ በኋላ ወይም ደግሞ ኢምፕላንቴሽን ከተካሄደ በኋላ የእንግዴ ልጅ ህዋሳት ይፈጠራሉ። ያ የእንግዴ ልጅ ህዋስ ደግሞ ቤታ ኤክስጂ የሚባል ሆርሞን ያመነጫል። ይህ ሆርሞን ነው እንግዲህ ለተለያዩ የሽንት እንዲሁም ደግሞ የደም ምርመራ ላይ እርግዝና መኖሩን ለማወቅ የምንጠቀመው። የእርግዝና የመጀመሪያ አካባቢ ምልክቶች የሚባሉት የወር አበባ መቅረት፣ ማቅለሽለሽ፣ የምግብ ፍላጎት መቀነስ፣ የጡት አካባቢ ጡት መጠኑ መጨመር እንዲሁም ደግሞ የታችኛው ሆድ አካባቢ ላይ ዲስኮምፎርት ወይም ደግሞ አለመመቸት መሰማት፣ ሽንት ቶሎ ቶሎ መሽናት፣ እነዚህ የመጀመሪያ አካባቢ የእርግዝና ምልክቶች የሚባሉት ናቸው። እስኪ እርስዎ እርጉዝ በነበሩበት ጊዜ የትኛው ምልክት ቀድመው እንደመጣ ኮመንት ላይ ያስቀምጡልን። አሁን ደግሞ ስለ ቤት ውስጥ የእርግዝና መመርመሪያ አንዳንድ ነገር እላችኋለሁ። የቤት ውስጥ እርግዝና ምርመራ ለማካሄድ የጠዋት ሽንት እንዲወሰድ ይመከራል። ቢያንስ የመጀመሪያውን የወር አበባ ከቀረ በኋላ ባሉ ቀናት ምርመራ ማድረግ ያስፈልጋል። የወር አበባ ከመቅረቱ በፊት ግን ሽንት ላይ የሚደረግ ምርመራ ውጤታማ ይሆናል። አብዛኛው ገበያ ላይ የሚገኙ የቤት ውስጥ የእርግዝና መመርመሪያዎች 2 መስመር ካሳዩ እርግዝና እንደሆነ እንዲሁም ደግሞ 1 መስመር ካሳዩ እርግዝና እንደሌለ የሚያሳዩ ናቸው። ስለ ቤት ውስጥ እርግዝና መመርመሪያ ስናወራ ፎልስ ኔጌቲቭ እንዲሁም ደግሞ ፎልስ ፖዚቲቭ የመሆን እድል እንዳለ ማወቅ አለብን። ይህ ምን ማለት ነው? እርግዝና እያለ እንደሌለ የሚያሳይ ወይም ደግሞ ፎልስ ኔጌቲቭ እንዲሁም እርግዝና ሳይኖር ደግሞ ሆርሞኑ እርግዝና እንዳለ የሚጠቁም ከሆነ ይሄ ፎልስ ፖዚቲቭ ይባላል። ስለዚህ ይህንን ፎልስ ፖዚቲቭ እና ፎልስ ኔጌቲቭ የሚያመጡ ምክንያቶችን ዘርዝርላችኋል። እርግዝና እያለ እንደሌለ ሊያመለክተን የሚችሉ ወይም ደግሞ ፎልስ ኔጌቲቭ የሚሆንበት ጊዜ የመጀመሪያው ቀድመን 1 ወር የወር አበባ ከመቅረቱ በፊት እርግዝና ምርመራ ካደረግን ፎልስ ኔጌቲቭ ልናገኝ እንችላለን። ሌላው ደግሞ ብዙ ውሃ መጠጣት እንደዚሁ ፎልስ ኔጌቲቭ ሪዛልት ሊያሳይ ይችላል። ጊዜው ያለፈበት ወይም ኤክስፓየር ያደረገ የመመርመሪያ መሳሪያ ከተጠቀም እንዲሁም ደግሞ አጠቃቀማችን ትክክል ካልሆነ ፎልስ ኔጌቲቭ ወይም ደግሞ እርግዝና እያለ እንደሌለ ሊያሳየን ይችላል። የቤት ውስጥ የእርግዝና ምርመራ አድርገው እርግዝና አያሳይም ማለት እርጉዝ አይደሉም ማለት። ቢያንስ ከ1 ሳምንት በኋላ ሌላ ምርመራ ማድረግ ይኖርብናል። ፎልስ ፖዚቲቭ ወይም ደግሞ እርግዝና ሳይኖር እርግዝና እንዳለ የሚጠቁምበት አጋጣሚ ማለት ለምሳሌ ኤችሲጂ ያላቸው መድኃኒቶች የምንጠቀም ከሆነ፣ ውርጃ ተከስቶ ወዲያው ምርመራ ከተደረገ እንዲሁም ደግሞ ሞላር ፕሬግናንሲ የሚባል አለ። ይሄ ምንድነው? የእንግዴ ልጅ መፋፋት ትክክለኛ ያልሆነ እርግዝና ሆኖ የእንግዴ ልጅ ብቻ መፋፋት ሆርሞኑን ስለሚያመርቱ የእርግዝና እንዳለ መስመሩ ሊያሳየን ይችላል። እነዚህን ውዝግቦች ለመቀነስ እና ለማረጋገጥ የሆስፒታል የእርግዝና ምርመራዎች ማድረግ ያስፈልገናል ማለት ነው። ሆስፒታል ላይ እርግዝና ሊረጋገጥባቸው የሚችልባቸው መንገዶች አንደኛው የደም የእርግዝና ምርመራ ሲሆን ሴረም ቤታ ኤክስጂ፣ ሌላው ደግሞ አልትራሳውንድ ምርመራ ይሆናል። አልትራሳውንድ እርግዝና መኖሩን እንዲሁም ደግሞ በትክክለኛ ቦታ መቀመጡንና የጽንሱን ጤንነት ያሳያል። ከማህፀን እርግዝና፣ ሞላር ፕሬግናንሲ ወይም ደግሞ የእንግዴ ልጅ መፋፋትን የእርግዝና ምልክት ስለሚያሳዩ በአልትራሳውንድ ጽንሱ ያለበት ሁኔታ ማወቅ አስፈላጊ ነው ማለት ነው። የደም ምርመራ ወይም ደግሞ ሴረም ቤታ ኤክስጂ የሚያስፈልግባቸው ደግሞ አጋጣሚዎች አሉ። እነሱም እርግዝና መከሰቱን ቶሎ ማወቅ ካስፈለገ፣ ይህ ማለት በደም ውስጥ በሚሰራ ምርመራ እርግዝና ከ8 እስከ 10 ቀናት ጀምሮ ማወቅ ይቻላል። መጀመሪያ የወር አበባ ቀና ከመቅረቱ በፊት እርግዝና መኖር አለመኖሩን ቼክ ለማድረግ ሲያስፈልግ የደም ምርመራ ማሰራት ይቻላል። ሌላው ደግሞ ቦታው ያልታወቀ እርግዝና ወይም ፕሬግናንሲ ፋንዶር ሎኬሽን የምንለው አለ። ይህ ማለት ምን ማለት ነው? በሽንት ላይ የእርግዝና ምልክት ኖሮ አልትራሳውንድ ላይ ግን ምንም አይነት የጽንስ ምልክት ከሌለ በዚህ ጊዜ ፕሬግናንሲ ፋንዶር ሎኬሽን ይባላል። ይህንን ለማረጋገጥ ትክክለኛ ነው አይደለም የሚለው ማረጋገጥ የሚቻለው ሲሪያል በሚሰሩ ወይም ደግሞ በተከታታይ በሚሰሩ ቤታ ኤክስጂ ምርመራ ወይም ደግሞ በደም በሚሰሩ ምርመራዎች ይሆናል። ሌላው ደግሞ ሞላር ፕሬግናንሲ ወይም ደግሞ የእንግዴ ልጅ መፋፋት በሚያጋጥምበት ጊዜ እንደዚሁ ለምርመራ እንዲሁም ደግሞ ከሕክምና በኋላ ለክትትል ሴረም ቤታ ኤክስጂ ያስፈልጋል። ለማጠቃለል ያክል እርግዝናን ለማረጋገጥ የሽንት ምርመራ፣ የአልትራሳውንድ ምርመራ እንዲሁም የደም ምርመራ በቅንጅት ይጠቅሙናል። መሰል የጤና መረጃዎችን ለማግኘት ቤታችንን ሰብስክራይብ
በማድረግ ይወዳጁ። ሼር፣ ኮመንት በማድረግ ደግሞ መረጃው ለሌላ ሊደርስ ያደርጉልን። እናመሰግናለን። መልካም ቆይታ